እስቲ አስቡት ነገ ጧት ሁሉም ሰው ወደ ባንክ ሄዶ ያለኝን ብር ሁሉ አሁን ስጡኝ ብሎ ቢጠይቅ ምን የሚፈጠር ይመስላችኋል? መልሱ ቀላል ነው። ፍጹም የሆነ ትርምስ። ባንኮች በሰዓታት ውስጥ ክራሽ ያደርጋሉ። ሚስጥሩ ይኸውና ባንኮች የእናንተን ብር ካዝና ውስጥ አያስቀምጡትም። ይልቁንስ ፍራክሽናል ሪዘርቭ የሚባል ነገር አለ። እናንተ 100 ብር ስታስገቡ ባንኩ 10 ብር ብቻ ጥሬ ገንዘብ ይይዛል። 90 ብሩን ግን ለቤት ለቢዝነስና ለግንባታ እንዲሁም ለሌሎች ነገር ያበድራል። ሶ ብራችሁ እየሰራ ነው ያለው ማለት ነው። ነገር ግን ሁሉም ሰው በአንድ ጊዜ ብሩን ከጠየቀ ባንኩ ያለው 10% ብቻ ነው። ጨዋታው አከተመ ማለት ነው። የመጀመሪያው ቀን ላይ በየቦታው ሰልፍ እንዲሁም ኤቲኤሞች ባዶ ይሆናሉ። ባንኮች በሮቻቸውን ይዘጋሉ። ኢኮኖሚው ይቆማል። ብድር የለም። ሱቆች መክፈል አይችሉም። ስራ ይቆማል። የዋጋ ንረት ይፈጠራል። የብር ዋጋ ይወድቃል። ያለፈውን የ2016 ዓ.ም የኢትዮጵያ ንግድ ባንክ ክስተት ታስታውሳላችሁ? በትንሽ ሲስተም ግሊች ብቻ ሚሊዮኖች በሰዓታት ውስጥ ወጥተዋል። እስቲ አስቡት መላው ህዝብ በአንድ ጊዜ ገንዘቡን ቢያወጣ። ኦፍኮርስ ብሔራዊ ባንክ ጣልቃ ይገባል። አዲስ ብር ያትማል ወይም ወጪ ገደብ ያስቀምጣል። ለምሳሌ በቀን 5000 ብር ብቻ እንድናወጣ። ሁሉም ሰው በአንድ ጊዜ ገንዘቡን ቢያወጣ ዋጋዎችና የገንዘብ ምንዛሬዎች ሊዋዥቁ ይችላሉ። ብሔራዊ ባንኩ ውድቀቱን ሊያዘገየው ይችላል። ነገር ግን የሁሉንም ሰው ገንዘብ በአንድ ጊዜ ወደ ጥሬ ገንዘብ ሊለውጡ አይችልም። ስለዚህም ለገንዘብ የሚደረገው ጥበቃ ከፊል ነው። እናንተ ብትሆኑ ምን ታደርጋላችሁ? ኮመንት ላይ ጻፉልኝ። ፒስ አውት።